በገነት ስንገባ እንተዋወቃለን ነው ያለ። እሳቸው ምንድን የመለሱት? ገነት እስክንገባ እንደውም አንተዋወቅም ማለት ነው። የሰው ማንነቱ የሚታወቀው እንደውም የት ነው? ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል። እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለውም። ብዙ ጉዳይ ላይ እውቀት ኖሯቸው ግን ራሳቸውን ሳያውቁ የሚሞቱ ሰዎች አሉ። በብዙ ጉዳይ ላይ ብዙ ፔፐር ያሳተሙ ስለ ራሳቸው ሲሆን ግን ብዙ እውቀት የሌላቸው የሚያውቁትም ውስጥ ብዙ ችግር ያለ። ራስን ማወቅ ትልቅ ጥበብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ እንደምናዋላችሁ አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በዛሬው ዕለት ከዚህ ሰዓት ጀምሮ እስከ ነገ ድረስ የምናከብረው ታላቅ ዓመታዊ ክብረ በዓል አለ በቤተ ክርስቲያናችን። የአንድ ታላቅ ቅዱስ የልደት በዓል ይከበራል። የማን ነው? መጥምቀ መለኮት ቅዱስ ዮሐንስ ልደቱ በነገው ዕለት ይከበራልና በዚህ ዕለት ስለ መጥምቅ ዮሐንስ ልንማር ይገባል ነበር። ያው ተከታታይ ትምህርት ጀምረን ስለሆነ ነው። መጥምቅ ዮሐንስ ተወለደ ማለት ከሌሎች በዓለማችን ከሚከበሩ ልደቶች ውስጥ ከጌታ ልደት በታች የሆኑ ሁለት ታላላቅ ልደቶች አሉ። የሁሉም ቅዱሳን ልደት መልካም ነው፣ ግን በተለይ ደግሞ የሁለት ቅዱሳን ልደት ትልቅ ቦታ ይሰጠዋል። የመጀመሪያይቱ ከፍጡራን መሃል ልደቷ ለብዙዎቻችን ልደት የሆነ የማን ልደት ነው? የእመቤታችን ልደት ነው። ሁለተኛው የመጥምቅ ዮሐንስ ልደት ነው። ሁለቱን ልደቶች አብሮ እንዲጠራ ያደረገው ምንድን ነው? እመቤታችን ተወለደች ማለት ጌታ ሊወለድ 15 ዓመት ቀረው ማለት ነው። እሱ ከመወለዱ ከ15 ዓመት በፊት እመቤታችን ተወለደች። ስለዚህ የእሷ መወለድ የእኛ ድህነት ሊጀመር መሆኑን የሚያበስር ልደት ስለሆነ ለእኛ መዳን በጣም ወሳኝ የሆነው ከጌታ ልደት በፊት የተወለደ ልደት የማን ልደት ነው? የእመቤታችን ልደት ነው። ሁለተኛው የመጥምቅ ዮሐንስ ልደት ደግሞ መጥምቁ ተወለደ ማለት ጌታ ሊወለድ ስንት ወር ቀረው ማለት ነው? 6 ወር ቀረው ማለት ነው። ስለዚህ ልክ እመቤታችን ስትወለድ ክርስቶስ ፀሐይ ከሆነ ፀሐይ እንዲወጣ መጀመሪያ ምን ያስፈልጋል? ሰማይ ያስፈልጋል። እመቤታችን የተወለደችበት ቀን ሰማዩ የተዘረጋበት ቀን ነው። የመጥምቅ ዮሐንስ ልደት ደግሞ ጨረቃ የወጣበት ዕለት ነው። ሌሊት ስለሆነ ብሉይ ኪዳን ጨረቃ ከእግሮቿ በታች ያላት ሴት ይላል ዮሐንስ ራዕይ ምዕራፍ 12 ላይ። ጨረቃ የሚለው መጥምቅ ዮሐንስን ነው። ከእግሯ በታች የተባለው ገና በማኅፀን ሳለ ሰግዷል አይደል? ስለዚህ መጥምቅ ዮሐንስ መወለዱ ማለት እጅግ በጣም ትልቅ በነገረ ድህነት ውስጥ ቦታ የሚሰጠው በመወለዱ ብዙዎች ደስ ይላቸዋል ብሎ ቅዱስ ገብርኤል የተናገረለት ዮም ፍስሐ ኮነ ተብሎ የተዘመረው በመልአክ ነው ለዮሐንስ፣ በፍጡራን አይደለም። መጥምቀ መለኮት ቅዱስ ዮሐንስ በረከቱን ረድኤቱን ያሳድርብን። ከትምህርቱ በፊት አንድ መጥምቅ ዮሐንስን የሚያነሳ ነገር በዜማ እንልና ወደ ትምህርታችን እንሄዳለን። እግዚአብሔር ቀሪውን ጊዜ ይባርክልን። እምድንግል አስተርአየ ቃለ እምድንግል አስተርአየ ቃለ
አባየ እስመ ወለደት ነቢየ እስመ ወለደት ነቢይ ኤልሳቤጥኮ አባየ እስመ ወለደት ነቢየ እስመ ወለደት ነቢይ። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። ድንግል አስተርአየ ቃለ እግዚአብሔር፣ ከድንግል የእግዚአብሔር ቃል ወልድ ኢየሱስ ክርስቶስ ተገለጠ ታየ። ኤልሳቤጥ ኮነት አባየ፣ ኤልሳቤጥ እጅግ ታላቅ ሆነች። ኤልሳቤጥ የማን እናት ነች? እስመ ወለደት ነቢየ፣ ታላቁን ነቢይ ወልዳለችና ኤልሳቤጥ ታላቅ ሆነች ነው ያለው ቅዱስ ያሬድ። ይህን ዜማ ለቤተ ክርስቲያናችን የሰጠ አምላክ ስሙ የተመሰገነ ይሁን። ከቅዱስ ዮሐንስ በረከት ረድኤት ያሳድርብን። እንግዲህ የቀረውን ደግሞ ማህሌት ቁሙ። የዛሬ ትምህርታችን ተግባራዊ ክርስትና በሚል ርዕስ የጀመርነው ሁለተኛ ክፍል ነው። ለዛሬ ርዕስ አድርገን የያዝነው እኔ ማን ነኝ የሚል ይሆናል። በዚህ ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ባለፈው ክፍለ ጊዜ እንግዲህ መርሃ ግብር መሪውን እንዳስታወሷችሁ ተግባራዊ ክርስትናን መማር እንደሚገባን ነበር የተማርነው። ዛሬ ከተግባራዊ ክርስትና አንድ ሰው ክርስትናን በተግባር ለመኖር ሲፈልግ መጀመሪያ መንገድ ሲጀምር ሊያስታውሰው ከሚገባው ነገር በመነሳት እኔ ማን ነኝ በሚል ርዕስ ራስን ስለማወቅ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። ሰው ወደ ክርስቲያናዊ ሕይወት መንፈሳዊ ሕይወትን ለመኖር ሲያስብ መጽሐፍትን ከመመልከት የሌሎች ቅዱሳንን ሕይወት ከመመርመር ከመማር ከማወቅ በፊት መጀመሪያ የሚቀድመው እና የመጨረሻም ደግሞ በቅድስና ደረጃም ሲደረስ የሚደረስበት ደረጃ አንድ ነገር ነው። እሱም ማንን ማወቅ ነው አላችሁ? ማንን ማወቅ? ራስን ማወቅ ነው። በመጽሐፍ ቅዱስ በተደጋጋሚ ከተነገሩ ቃላት አንዱ እኔ ማን ነኝ የሚል ቃል ነው። በጣም ብዙ ቅዱሳን እኔ ማን ነኝ ብለው ጠይቀዋል። ከየትኛውም እውቀት በላይ ደግሞ ለሰው የሚጠቅመው ማንን ማወቁ ነው? ራስን ማወቁ ነው። በዓለም ላይ ራሳቸውን ሳያውቁ ብዙ ነገር የሚያውቁ ሰዎች አሉ። በጣም ብዙ ነገር አውቀው ግን ራሳቸውን ባለማወቃቸው ምክንያት በጣም ብዙ ክፉ ነገር ሲያደርጉ ወይ ሌላው ላይ ሲያደርሱ እናያለን። ስለዚህ በጣም ወርቃማ ጥያቄ ስለሆነ እኔ ማን ነኝ የሚለውን የብዙ ቅዱሳን ጥያቄ መነሻ አድርገን ራስን ስለማወቅ እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እኔ ማን ነኝን ልክ ሰው በቃ መብሰል ሲጀምር ነው እኔ ማን ነኝ ማለት የሚጀምረው። አንተ ማን ነህ ይላል ካልበሰለ። አንቺ ማን ነሽ ይላል። ወይ ዙሪያ ያለውን ነገር ማነህ ይላል። መጨረሻ ግን ማስተዋል ሲጀምር እኔ ግን ማን ነኝ ሲል አሁን ጀመረ ማለት ነው ህይወት። ከተሳካለት ይህንን ጥያቄ መልሶ ይሞታል። እና በቅዱሳን ህይወት ስታዩ አብዛኞቹ ቅዱሳን ይህን ጥያቄ ጠይቋል። ለምሳሌ ሙሴ ጠይቋል። ሙሴ እስራኤላውያንን ከግብፅ ባርነት ነፃ እንዲያወጣ በሲና ተራራ እግዚአብሔር ተገልጦ አናገረው። ሙሴ እግዚአብሔር ሲያናግረው የ80 ዓመት ሰው ነበር። እስራኤላውያንን ከግብፅ ባርነት ነፃ ለማውጣት የግሉን ጥረት ያደረገበት ዘመን ነበር። ሙሴ መጀመሪያ ወጣት እያለ ልክ 40 ዓመቱ እያለ በጉልምስናው ዘመን እስራኤላውያንን ከግብፅ ነፃ አወጣለሁ ብሎ ሞክሯል። አንድ ግብፃዊ ገሏል። በሁለተኛ ጊዜ ደግሞ ሊያስታርቅ ሲሞክር አንተ ግብፃዊ እንደገደልክ ደግሞ እኛ ልገድል ነው ብለው የገዛ ወገኖቹ ተነሱበት። ወሬ ተባዛ። ነገሩ አላመር ሲለው አገር ለቆ ወጣ። እንኳን እስራኤልን ነፃ ሊያወጣ እሱ ራሱ ምን ሆነ? ስደተኛ ሆነ። ከ40 ዓመት በኋላ እግዚአብሔር ድጋሚ ሙሴን አናገረው ማለት ነው። ምን አለው? ሕዝቤን ከግብፅ ምድር አውጣ ወይም ሕዝቤን ልቀቅ ብለህ ሄደህ ለፈርዖን ተናገር አለው ይላል። ይህን ጊዜ ሙሴ ምንድን ነው ያለ? መጀመሪያ ነገር እስራኤልን ከግብፅ አወጣ ዘንድ እኔ ማን ነኝ?
እኔ ማን ነኝ አለ። በዚህ ምክንያት ነው ሙሴ እስራኤላውያንን ከግብፅ ባርነት ነፃ ሊያወጣ የቻለው። ምን ብሎ ስለጠየቀ? እኔ ማን ነኝና ነው። እግዚአብሔር በታሪኩ ይገርማቸዋል እችላለሁ በሚሉ ሰዎች ሰርቶ አያውቅም ስራ። እኔ ያለው አይደል እንዴ ካሉ አይሰሩ። ይሄ በየትም በመንፈሳዊም በዓለማዊም ቦታ በጣም በራሱ የሚመካ ሰው እኔ ነኝ እችላለሁ የሚል ሰው ዓለም የምታስተምረን ኮንፊደንስ ነው። ቤተክርስቲያን ጎድፊደንስ ነው፣ በእግዚአብሔር መታመን ነው። ምክንያቱም በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ ይላል። በራሱ በጣም የሚተማመን ሰው ብዙ ስራ፣ በተለይ መንፈሳዊ ስራ ሲሆን ደግሞ አይሳካም። እኔ በቤተክርስቲያን ታሪኩን ትታችሁት በእኛ ዕድሜ አገልግሎት ላይ አሁን አንዳንዴ የሆነ ስራ አስፈጻሚ ወይ ስራ አመራር በሰንበት ቤትም በሰበካ ጉባኤ ምናምን ሲመረጥ ደህና ሰዎች ገቡ የሚባልበት ምርጫ ይኖራል። የሰማችሁ የተማሩ የተመራመሩ ድብልቅልቅ ብለው ነው የሚለያዩት መጨረሻ ላይ ተሰዳድበው ማለት ነው። ደህና ሰዎች የተባሉት ለምንድን ነው? የእኛን ኢንተሌክቹዋል አይፈልገውም እግዚአብሔር። ምን ያደርግለት? ሙሴ መጀመሪያ እስራኤልን ነፃ ለማውጣት የነበረበት ቦታ እኮ በጣም ስትራቴጂክ ነው። የፈርዖን የልጅ ልጅ ነው። በዘር ካያችሁት ቤተ መንግስት ውስጥ ነው። የግብፃውያን ቋንቋ ከቋንቋ አልፎ ጥንቆላውን ሳይቀር ተምሯል። የቀረው እኮ የለም ነበር። ጫማህን አውልቅ እኮ አንዱ ጥንቆላውን ጭምር። ያንን ሁሉ በያዘበት ሰዓት ግን አልፈለገውም እግዚአብሔር። ጉልበት ባለው ሰዓት ግብፃዊውን በአንዴ መጥቶ እስኪጥል ድረስ የዛኔ አልፈልግህም። ጉልበቱ ሲቀዘቅዝ ሲሟሽሽ እግዚአብሔር ስራ ጀመረ። ሙሴ ምን ብሎ ሲጠይቅ እኔ ማን ነኝ? እኔ ማን ነኝ? ዳዊትም ለዚህ ያደረስከኝ እኔ ማን ነኝ? ሰሎሞን ቤተ መቅደስ ሲሰራ ለአንተ ቤተ መቅደስ ሲሰራ ዘንድ እኔ ማን ነኝ? እኔ ማን ነኝ? ትክክለኛው ሰው ራሱን ማወቅ የሚጀምረው እኔ ማን ነኝ ማለት ሰሎሞን መቅደስ ሰርቶ እንደ ይሄ በእውነት ህንፃ ቤተክርስቲያን አሰሪ የሆናችሁ ወይ በገንዘባችሁ የረዳችሁ ሰዎች በጣም ልትሰሙት ይገባል ይሄን ነገር። ሰሎሞን መቅደስ ሰርቶ ሲጨርስ ተንበርክኮ ይቅርታ ነው የጠየቀው ለእግዚአብሔር። ሰማይ አለስ በሉ እስኪ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። ማንን? አንተን ሰማይ ከሰማይም በላይ ያለው ሰማይ ሊይዝህ አይችልም። እኔ የሰራውን ቤት ምንኛ ያንስ ይሆን? ላንተ አሁን ቤት ሰራው ይሄ ላንተ አሁን አዘጋጀው ልል ነው። ላንተ ቤት ሰራ ዘንድ እኔ ማን ነኝ? ግን ፈቃድ ከሆነ አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ ታቦት ካህናት ጽድቅን ይልበሱ፣ ቅዱሳን ደስ ይበላቸው እንጂ ይሄ ላንተ አይመጥንም። እኔ ማን ነኝ? እጅግ ወርቃማ ጥያቄ ነው። እኔ ማን ነኝ የምንልበትን ልቡና እግዚአብሔር ያድለን። እኔ ማን ነኝ ያሉትን ሰርቶባቸዋል እግዚአብሔር። እኔ ብላቴና ነኝ፣ ኮልታፋ ነኝ። አሁን ሙሴ ተናጋሪ ሰው ኮልታፋ ሲያደርግ እግዚአብሔር የእግዚአብሔር አፈ ጉባኤ ኮልታፋ ነበር። በጣም ይደንቃል። የእኛን ድክመት መስሪያ ለስራ እንደሚጠቀምበት እኮ ሊያሳየን እኮ። ጥሩ ተናጋሪ ኦራተር፣ የሪቶሪክ የሚያቅሰው አይደለም የመረጠው ሙሴን ነው። ኮልታፋው እግዚአብሔር መናገር በማይችሉ ሰዎች መወከል ይፈልጋል። ትብትብ በሚሉ ሰዎች፣ ንግግር በማይሳካላቸው ሰዎች፣ አሳ አጥማጆች ነው የላከው ሐዋርያት። ፕሮፌሰሮች ቢሆኑ ኖሮ መች ይደማመጣል? ብዙ የተማሩ ቢሆን በውሃው ላይ ና ሲለው አይ ቴክኒካሊ እኮ ይላል አይደል እንዴ? ውሃ እኮ ነው። ስለዚህ ትምህርት እውቀት ካለ ችግር እኮ ነው አይደል? በእውነት እና እግዚአብሔር እኔ ነኝ የምንልበትን ልቡና በቸርነቱ ያድለን። ልክ እንደዛ ሲሆን ስራ መስራት ይጀምራል። እኔ ማነኝ ግን በጣም ጥልቅ ጥያቄ ነው። እኔ ማነኝ የሚለውን ጥያቄ መመለስ የህይወት ዘመን ግብ ነው። በነገራችን እገሌ ገሌ ነኝ ለማለት አይደለም፣ ስማችንን አለ። ግን ሰው በምድር ላይ ኖሮ ማንነቱን ሳያውቅ ሊሞት ይችላል። ማን እንደሆኑ ሳያውቁ ሊሞቱ። ቅዱስ ባስልዮስ ምን ይላል? ምን ያህል ለራሳችን እንኳን እንግዳ እንደሆንን ሲናገር ስለ ሰው ብዙ ነገር እናውቃለን፣ ስለ ራሳችን ምንም አናውቅም ይላል። ሌላው ይቅርና ይላል እስቲ ዓይንህን አይተኸው ታውቃለህ? አይታችሁ ታውቃለህ? በመስታወት አላልኩም። ዓይናችን አይተነው እናውቃለን? ራሳችንን እኮ በአካል አይተነው እናውቃለን። በመስታወት ደግሞ በጣም ቀንሶ እንደሚያሳየን የታወቀ ነው። ግን ዓይናችንን በዓይናችን ምናልባት ልጅ ወልደህ ትሞክረው ካልሆነ ዓይንን በዓይን ማየት ይቻላል? አይቻልም። ስለዚህ ምን ይላል? ሁሉን ነገር የሚያሳየን ዓይን እንኳን ራሱን አይቶ አያውቅም። ስለ ሰዎች አብጠርጥሬ እናገራለሁ፣ ስለ ራሴ በተጠየቅኩ ጊዜ ግን አፌ ይተሳሰራል። ቅዱስ ባስልዮስ ነው ይሄንን በጣም ያስቸግ ምንም አናውቅም። ዓለም ላይ የሰው ልጅ ብዙ ነገር አስሶ አውቋል። አሜሪካን ያገኘው ገሌ ነው፣ እንትንን ያገኘው ገሌ ነው ይባላል። ያልወጣንበት ተራራ ያልወረድንበት ጉድጓድ የለም። የዓለም የመጨረሻ ከፍታ ላይ ሰው ወጥቷል። የዓለም የመጨረሻ ዝቅታ ውስጥ ገብቷል፣ ወርዷል። እስካሁን የሰው ልጅ ያልጎበኘው ያላሰሰው ማንን ነው? ራሱ።
ወደ ውስጣችን ግን መግባት ውስጣችን ደግሞ በጣም ሰፊ ነው። መዝሙር 64 ላይ የሰው የውስጥ ሐሳቡና ልቡ የጠለቀ ነው ይላል። ከህዋ በላይ ከሰማያት በላይ ከጉድጓዱ ከጥልቁ በላይ የሰው ልብ በጣም ጥልቅ ነው። የማይመረመር በጣም የማይገኝ በጣም አስቸጋሪ ነው የሰው ልብ እና ሰው በትክክል ከእግዚአብሔርም ለመገናኘት ክርስቲያናዊ ሕይወት ለመኖር መጀመሪያ ወደ ራሱ መመለስ አለበት። ብዙ ምሁራን ሆነው በብዙ ጉዳይ ላይ እውቀት ኖሯቸው ግን ራሳቸውን ሳያውቁ የሚሞቱ ሰዎች አሉ። በብዙ ጉዳይ ላይ ብዙ ፔፐር ያሳተሙ ስለ ራሳቸው ሲሆን ግን ብዙ እውቀት የሌላቸው የሚያውቁትም ውስጥ ብዙ ችግር ያለው የህይወት ታሪካቸውን ምናምን ጽፈው ሊሞቱ ይችላሉ። ግን ከህይወት ታሪክም መቼስ ክፋቱን የሚጽፍ የለም ማለት አለ እንዴ? ሴንት ኦግስቲን ቅዱስ አውግስጢኖስ የሚባል ዘ ኮንፌሽንስ የሚል መጽሐፍ አለ። የድክመቶቹን የጻፈ እሱ ነው። እንግዲህ እንደዚህ አድርጌያለሁ ከህፃንነቱ ሊጀምር እኔ ከልጅነቴ ምቀኛ ነበርኩ ይላል። ይገርማችሁ። ምክንያቱም ጡት እየጠባው ወላጅ የሌለው ህፃን ልጅ የእናቴን ጡት ሊጠባ ሲል ሳይ እምቢ ብዬ እከላከል ነበር እና የዛኔ ነው የጀመረኝ ይላል። ተመልከቱ። ወደኋላ ካየሁ እኮ ውስጣችን የሆነች ክፋቷም አለች። ከትንሽ እያንዳንዱ ስህተቶቹን ወደኋላ ሄደው አብዛኛው ሰው ግን የራሱን ክፉ ነገር አይጽፍም። ዮናስ ጽፎልናል። ነቢዩ ዮናስ የነነዌ ሰሞን ታሪኩ ሲተረክ እንደው ከእግዚአብሔር ሸሸው ብሎ ነው የጻፈልን እኮ ራሱ ነው። ይገርማል የጻፈልን። ከዛ በኋላ እኮ ብዙ ታሪክ ፈጽሟል። ከዛም በፊት ብዙ ፈጽሟል። የ3 ቀን ድክመቱን ግን ጽፎልን ሄደ። ሌላው ዓለም ግን ጥሩ ጥሩ ነው የሚያወራው። ብዙ ነገር አስሰው ራሳቸውን ግን ሳያውቁ ሳይጽፉ ይሄዱ በጣም ብዙ ሰዎች አሉና ራስን ማወቅ ትልቅ ጥበብ ነው። አንድን አባት አንዱ ሄዶ ምን ብሎ ጠየቃቸው? በገነት ስንገባ ከዚህ መንግስት እግዚአብሔር ሊያደርሰን መንግስተ ሰማያት ብንገባ ወይ ገነት ብንገባ እንተዋወቃለን ወይ አለ። በገነት እንተዋወቃለን አለ። ቴዎሎጂካሊ እንተዋወቃለን፣ ምንም ሌላ ክርክር የለውም። ነፍስ እንድትታወቅ እንድትታይ እንድትችል ይላል ቅዱስ ጎርጎርዮስ ዘንዚናዙ ምድር ላይ የነበራትን አካል መስላ ለመታየት ትችላለች። ረቂቅም ብትሆን ትታያለች። በዛም የተለያዩት አብርሃም፣ አልዓዛር፣ ነዌ ምናምን ተያይተው መታወቅ የቻሉት በዛ ነው። ግን የእኚህን አባት መጣ ይሄ ልጅ ምንድነው እንተዋወቃለን ወይ ገነት ስንገባ አላቸው። እሳቸው ምንድን የመለሱት? ገነት እስክንገባ እንደውም አንተዋወቅም ማለት ነው። ገብቷችኋል አይደል? ምክንያቱም የሰው ማንነቱ የሚታወቀው እንደውም የት ነው? አንደኛ መግባቱ ብቻ ራሱ ለካ ገነት የሚያስገባ ሰው ህይወት ያለው ሰው ነው ያስብላል አያስብልም? እዛ ለመግባት ያብቃል። ግን እዛ ገብቶ እንዲመተዛዘብ የለም አይደል? ያድርሰን ብቻ እንጂ መንግስት ገነት ውስጥ ስንገባ ነው ትክክለኛ። አንድ ሌላ አባት ደግሞ 3 ነገር ደነቀኛል። ገነት ገብቶ ያየውን ለሌላ አባት በህልም ተገልጦ ነው የሚነግረው። 3 ነገር በጣም አስደነቀኝ ገነት ውስጥ አለ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያላሰብኳቸውን ሰዎች አገኘኋቸው። እገሌም ገባ። አሁን በእኛ ቢሆን ሰው ይገባል አይገባም? እግዚአብሔር እኮ ቸርነቱ እርስ በርስ እንኳን ተፈራረዱ ስላላለን ስሙ የተመሰገነ። አሁን በእኛ ፊርማ ቢሆን እኮ አንድ ሰው ይገባ። እዚያ ይገባ። ቤተክርስቲያን ገነቱ ተውት፣ ደጇ ነች፣ የገነት ደጅ ነች። እዚያ እንገባ። መንግስተ ሰማያትማ ሌላ ጉዳይ። በጣም ይገርማል። እና ገረመኛ አለ። እኛ ኃጢአተኛ ብለን የምናስባቸው ውስጥ በጣም ልበ ንጹሐን አሉ። በሚናቁት ውስጥ ማለት ቀራጮችና አመንዝራዎች መንግስተ ሰማያት በመግባት ከእናንተ ይቀድማሉ ብሎ ክርስቶስ ተናግሯል። የሚቀድሙን አሉ። እሱ እንኳን ሱሰኛ ነው፣ እሷ እንኳን ጠጭ ነች፣ ዘማዊ ነው፣ እንደዚህ ነው የምንላቸው ሰዎች ከኛ የተሻለ ትሁት ልቡና ያላቸው ሰዎች አሉ። በጣም ሱሰኛ ሆነው ንጹህ ልብ ያላቸው ከጠበል ውጭ የማይጠጣ ግን ክፉ ሰው ሊኖር ይችላል አይችልም? ደግሞ ጠበል አትጠጡ አላልኩም ማለት ነው። ወይም ሱስ ጥሩ ነው አይደለም። ግን እግዚአብሔር ጉዳዩ ከምንም በላይ ከምን ጋር ነው? ከልቡናም ጋር ጭምር ስለሆነ እኛ በጣም ይሄ ሰውዬ አይጸድቅም የምንለው እግዚአብሔር በጣም በላይ ሰባውን እኮ ስታዩት ታሪኩ እኮ ምንም ወደ እግዚአብሔር መንግስት የሚያስገባ ነገር የለው። ግን የልቡን ስቃይ አይቶለታል። እግዚአብሔር ጭንቀቱን አይቶለታል። ከዛ መሀል የልቡን ሰው አያውቅም። በእኛ መስፈርት ቢሆን አይገባም አይሆንም የምንለው ሰው ሊሆን ይችላል። እና ካስደነቀኝ አንዱ ገነት ውስጥ አገኛቸዋለሁ ብዬ የማላስባቸውን ሰዎች ማግኘቴ ነው። ሁለተኛ አገኛቸዋለሁ ብዬ የምጠብቃቸውን ሰዎች ደግሞ አጣኋቸው። ወይ እሱ ቀጥታ ገነት ነው የምትለው ላይገባ ይችላል። እንደዚህ ቆመን የምናወራው ምናምን ፊት ለፊት የሚታየው ሰው ይሄ ልጅ ቀጥታ ይላል ሰው አንዳንዴ ላይሆን ይችላል። በምላስ አይደለም በመናገር አይደለም። ሶስተኛ በጣም ያስደነቀኝ እኔ ራሴ ገነት ውስጥ ራሴን ማግኘቴ ነው። እንዴት እኔ እግዚአብሔር መንግስት ገባው? በረከቱን ያሳድርብን። እንዲህ ለማለትም ያብቃን አምላካችን። ያም ሆነ ሰው ትክክለኛ ማንነቱ ቅዱስ ጳውሎስ ራስን ማወቅ የሚጀምረው የዛኔ መሆኑን ይላል።
አሁን ከእውቀት ከፍዬ አውቃለሁ ይላል። ከምን ከእውቀት ከፊሉን ነው የማውቀው። ያን ጊዜ ግን እኔ እንደታወቅኩ አውቃለሁ፣ በሰማይ ያሉት እኔን እንደሚያውቁኝ አድርጌ አውቃለሁ ይዛል ይላል። ስለዚህ የሰው ልጅ ራሱን አያውቅም። የማያውቀው ያልመረመረው ትልቅ ክፍል የህይወት ክፍል የገዛ ራሱን ነው። በእውነት በጣም ይገርማል። እንድናውቅ ራሳችንን እግዚአብሔር እንደሚፈልግ ለሎዶቅያ ቤተክርስቲያን አለቃ በዮሐንስ ራዕይ ምዕራፍ 3 ላይ እንዲህ ሲል ገስጾ ተናግሮታል። በራድ ወይም ትኩስ ብትሆን መልካም ነበር። ይሄ ለሁላችንም ነው፣ ለሎዶቅያ ስለተነገረ ነው። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ ይላል። ወይ ቀዝቃዛ አይደለህም፣ ወይ አልሞክም፣ ወይ አልካድክም፣ ወይ አላመንክም። ለብ ያልክነ ማለት ለኃጢአቱም ለጽድቁም ለክደቱም ለእምነቱም የሆነ ሰው አለ፣ ለሁሉም የሚሆን ማለት። ስለዚህ በራድ ወይም ትኩስ ስላልሆንክ ለብ ስላልክ ከአፌ ልተፋ ነው ይላል። አሁን እግዚአብሔርን እኮ አስጨንቀነዋል። አፉ ላይ ይዞ አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አለበት እና ተጨንቋል። ሀብታም ነኝና ባለጠጋ ሆኛለሁ አንድስ እንኳ አያስፈልገኝም የምትል ስለሆንክ፣ ባለጠጋ ነኝ ስለምትል፣ አዋቂ ነኝ ስለ ባለጠግነት ገንዘብ ብቻ ነው። አዋቂ ነኝ፣ የተሻልኩ ነኝ፣ አውቃለሁ፣ ምን ቀረኝ የምትል ስለሆንክ፣ አንዳች አያስፈልገኝም የምትል ስለሆንክ፣ ጎስቋላና ምስኪን ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህ የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስም እንድታይም አይኖችህን የምትኳለውን ኩል ከኔ ትገዛ ዘንድ እመክርሃለሁ ይላል እግዚአብሔር። ይህ ቃል እግዚአብሔር ነው፣ ሌላ ኩል የለም። ራሳችንን ለማየት እግዚአብሔር በቸርነቱ ይርዳል። ስለዚህ የሰው ልጅ የማያውቀው ትልቅ ክፍል ራሱን መሆኑን በጣም መረዳት አለብን።